ቲክቶክን ለቢዝነስ የምትጠቀሙ ሰዎች ይሄ ቪዲዮ እንዳያመልጣችሁ። የእናንተን ምስል፣ ድምፅ ወይም ደግሞ እናንተ የሰራችሁትን ስራ ተጠቅሞ አንድ ድርጅት የራሱን ድርጅት ካስተዋወቀ ምንም አይነት ከእናንተ ጋር ውል ወይም ስምምነት ባይኖረውም በእናንተ ምስል ተጠቅሞ ላገኘው ጥቅም ለእናንተ ተገቢውን ክፍያ መክፈል አለበት። አንድ በጣም ጎበዝ የሆነ ቲክቶከር፣ በጣም ታዋቂ ቲክቶከር በእንደዚህ አይነት ጉዳይ ኮንታክት አድርጎኝ እርሶበት የነበረውን ትልቅ ቻሌንጅ ሌጋሊ ሶልቭ ማድረግ ይችላል። ሌሎቻችሁም በዚህ አይነት መንገድ የእናንተን ምስል የእናንተን ድምፅ ተጠቅመው ድርጅታቸውን እያስተዋወቁ ከእናንተ ጋር ግን ምንም አይነት ስምምነት ሳያደርጉ ጥቅም እያገኙ ከሆነ እነዚህ ድርጅቶች ወይም እነዚህ ግለሰቦች የሰውን ምስል በመጠቀም ያለ አግባብ የመመልሰግ ተግባር እየፈጸሙ ስለሆነ በእናንተ ምስል ወይም ድምፅ ወይም በእናንተ ስራ ተጠቅመው ባገኙት ጥቅም ልክ እናንተን የመካስ ግዴታ አለባቸው ማለት ነው፣ የህግ ግዴታ። ከዛ በተጨማሪ ደግሞ እነሱ የእናንተ ቪዲዮ ተጠቅመው ስራቸውን በማስተዋወቃቸው ምክንያት ተመሳሳይ አይነት ዝግዘት ያለው ስራ የሚሰሩ ድርጅቶች እናንተን አፕሮች አድርገው ነገር ግን አይ እነዚህ የእናንተ ቪዲዮ ተጠቅመዋል ብለው ደግሞ ከእናንተ የሸሹ ከሆነ ያ ድርጅት ከእናንተ በመሸሹ ምክንያት የተጎዳችሁትን ጉዳት ኮምፐንሴት የመደረግም ሁለተኛ መብት ይኖራቸዋል ማለት ነው። የሞራል ካሳን ጨምሮ ሌሎች ተያያዥ ጥያቄዎችንም በህግ አግባብ መጠየቅ ስለሚቻል ኮንተንቶቻችሁን ለቢዝነስ የምትጠቀሙ ቲክቶከሮች መሰል ችግሮች ሲያጋጥሟችሁ ጉዳያችሁን በህግ እንዲታይ ማድረግ ትችላላችሁ ለማለት ነው። ቴንኪው።